ስምና መልክ ብቻ ይዘን የሞትን እንዳንሆን ይህንን የሐዋርያትን ሥራ መጽሐፍ ማጥናት ይኖርብናል። ስምና መልክ ይዞ ስለመገኘት ቅድም በአገልጋዮቹ የትምህርት ክፍለ ጊዜ ተመልክተናል። የመጨረሻው ዘመን መልክ ላይ የሚያተኩር ዘመን እንደሆነ የተጻፈውን አስታውሰናል። የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል የሚለውን የመጨረሻው ዘመን ባህሪ ነው። ይሄ ሰዎች እንደዚህ ይሆናሉ። እንዲህ ከሚሆኑት መልክ ብቻ ስም ብቻ ከሚሆኑት ይጠብቀን፣ ከመሆን ይጠብቀን። ስም አለ መልክ አለ፣ ግን ጠጋ ተብሎ ውስጣችን ሲታይ ሕይወት ለዋጭ የሆነ መንፈሳዊ ቁም ነገር እንዳይታጣብን እግዚአብሔር ይጠብቀን እና ስም ብቻ ክርስቲያን ስም ብቻ ለዚያውም የተነቃቃ ክርስቲያን ስም ብቻ ሆነን እንዳንገኝ መልክ ብቻ ሆነን እንዳንገኝ የሐዋርያትን ሥራ መጽሐፍ መለስ ብለን ማጥናት ይኖርብናል። በመስመሩ እንድንሄድ እንደ ቤሪያ ሰዎች እነዚህም በሐዋርያት ሥራ መጽሐፍ የተጠቀሱ ናቸውና እንደ ቤሪያ ሰዎች ነገሩ እንዲህ ነውን በማለት መጠየቅ ከኪሳራ በማትረፍ ትርፋማ ስለሚያደርገን እንደ እግዚአብሔር ቃል ሐዋርያቱ እንዳስቀመጡልን ምሳሌና መርህ ነው ወይ ይሄ ነገር? እንግዳም ይመስል የሆነ ነገር ሲያጋጥመን ቆይ ነገሩ እንዲህ ነው ወይ ብለን ለመጠየቅና